ዲቪ መሙላት የምትፈልጉ ከሆነ እነዚህን ሁለት አዳዲስ ህጎች ለመተግበር ተዘጋጁ። ዘንድሮ ብዙ ዲቪ የሚደርሳቸው ሰዎች ይኖራሉ ተብሎ ይጠበቃል። ምክንያቱ ደግሞ የተጨመሩ አዳዲስ ህጎች ስላሉ ነው። እነዚህ ህጎች ለኛ ለኢትዮጵያውያን ትንሽ ከባድ ስለሆኑ ብዙ ሰው አይመዘገብም ተብሎ ይጠበቃል። እነዚህን ህጎች ተግባራዊ በማድረግ ለዲቪ 2027 ብቁ እንድንሆን የሚያደርጉን ነገራቶች ዛሬ በዚህ ቪዲዮ ከመጀመሪያው እስከ መጨረሻው አሳያችኋለሁ ማለት ነው። የምናሟላባቸው መንገድ እያንዳንዳቸውን ዝርዝር ያሳያችኋለሁ። እናንተ የሚቀላችሁ መንገድ ተጠቅማችሁ እነዛን አዲስ የተጨመሩ ህጎችን ማሟላት ትችላላችሁ። ዲቪ 2027 ላይ እንደ በፊቱም ያሉ ህጎች የተቀነሱ ነገራቶች የሉም። እንደውም የተጨመሩ በጣም ወሳኝ የሆኑ ህጎች በጣም ለብዙ ሰው ሊከብዱ የሚችሉና እንግዲህ ዘንድሮ በተጨመሩት ህጎች ምክንያት አምናና ሀቻምና አፕላይ ካደረገው የዲቪ አመልካች ቁጥር በብዛት ይቀንሳል ተብሎ ይጠበቃል። ምክንያቱም አዲስ የተጨመሩት ህጎች ትንሽ ወሰብሰብ ያሉና ከበድ ያሉ በአጭር ጊዜ ሊፈቱ የማይችሉ ስለሆኑ ስፔሻሊ አንዱ እንደ ሀገራችን ኮንቴክስት እንደ ሀገራችን ሁኔታ በአጭር ጊዜ ሊገኝ ስለማይችል በጣም ብዙ ሰው ይቸገርበታል ተብሎ ይታሰባል። ዛሬ እሱንም በአጭር ጊዜ የምናገኛቸው መንገዶች በዚህ ቪዲዮ ነግራችኋለሁ። እናንተ ቀለል ያላችሁ መንገድ መጠቀም ትችላላችሁ። እንግዲህ እንደምናውቀው ዲቪ ከቅርብ ጊዜ ወዲህ ነው ከ12ኛ ክፍል ወይም ደግሞ ሃይ ስኩልን መስፈርት አድርጎ የመጣው ማለት ነው። ከዚያ በፊት 8ኛ ክፍሉ ላይ የሚቻልበት መንገድ ነበረ። እያሻሻለ ሲመጣ መጨረሻ ላይ 12ኛ ክፍል ወይም ደግሞ ሃይ ስኩል ወይም ደግሞ ያንን ይተካል ብሎ የሚታሰብ የ2 ዓመት የሥራ ልምድ ሰርቲፊኬት ማቅረብ የሚችል ሰው መሆን አለበት የሚል መጨረሻ ላይ የመጣ ህግ አለ በቅርብ ዓመታቶች ማለት ነው። በፊት ላይ ግን 8ኛ ክፍል በላይ ይቻል ነበረ። የሆነ ዓመት ጀምሮ ነው እነዚህ ህጎች የወጡት ማለት ነው። ዘንድሮ ደግሞ አዳዲስ ህጎች ሁለት ህጎች ተጨምረዋል። እነዛን ሁለት ህጎች የኛ የሀገራችን ማህበረሰብ እጅግ በጣም ይከብደዋል ተብሎ ኤክስፔክት የሚደረጉ ህጎች ናቸው። እነዚህ የተጨመሩ ህጎች በቀላሉ ለማሟላት ምን ያስፈልገናል የሚለውን ላሳያችሁ። የመጀመሪያው ህግ $1 አፕሊኬሽን ፊ መክፈል አለብን የሚል ነው። ያ እኛ በሀገራችን የመመዝገቢያ ክፍያ እንደምንለው ማለት ነው። ይሄም ክፍያ ለተለያዩ ለዲቪ የሚሆኑ ወጪዎች የሚወጣ ነው። ይሄንንም ክፍያ ከዚህ በፊት ዲቪ የደረሳቸው ሰዎች በተለያዩ አጋጣሚዎች ከነሱ ላይ የተቆረጠ የሚከፈል ነበረ። የአሜሪካ መንግስት ይሄንን ክፍያ ለዲቪ ለመሙላትና ዲቪ ለማስሞላትና የዲቪን ውጤት ለመምረጥ የሚያወጣቸው ወጪዎች ተሰልተው የሚከፈሉ ክፍያዎች ስለነበሩ ነው። እነዚህን ክፍያዎች ዲቪ የደረሳቸው ሰዎች በተለያዩ አጋጣሚዎች ሲከፍሏቸው ነበረ። አሁን ግን ዲቪ የሚሞላው ሰው በጣም እጅግ ብዙ ስለሆነ ዲቪ የደረሰው ሰው ላይ በጣም እየበዛበት ስለሆነ ምን ተደርጓል ማለት ነው? ዲቪ የሚሞላው ሰው $1 እንዲከፍል ተወስኗል ማለት ነው። በዓለም ላይ ስታቲክስ እንደሚያሳየው ወደ 25 ሚሊዮን ማህበረሰብ ዲቪ ይሞላል ተብሎ ይታሰባል። ስለዚህ የአሜሪካ መንግስት $25 ሚሊዮን ያገኛል ማለት ነው በዚህ በዲቪ ማለት ነው። ዲቪ ስለተሞላ ብቻ 25 ሚሊዮኑ ዘንድሮ ሬጂስተር የሚያደርግ ከሆነ የሚመዘገብ ከሆነ አፕላይ የሚያደርግ ከሆነ $25 ሚሊዮን ያገኛል ተብሎ ኤክስፔክት ይደረጋል ማለት ነው። ስለዚህ ይሄ ገንዘብ ደግሞ በቀላሉ ያንን ለዲቪ መሙላትና የዲቪን ውጤት ለማውጣት የሚጠቀሙ ወጪዎችን በአጠቃላይ ይሸፍናል ተብሎ ይታሰባል ማለት ነው። ለዛ ነው ይሄ ወጪ የተደረገው። እኛ በኢትዮጵያ የምንኖር ሰዎች እንዴት አድርገን ነው ይችን $1 የምንከፍለው የሚለውን ልንገራችሁ። አንደኛው ብዙ መንገዶች ይኖራሉ። የመጀመሪያው መንገድ ግን ለእናንተም የሚቀላችሁ በእናንተ ስም ተደርጎ የሚከፈል ከሆነ አሜሪካ ወይም ደግሞ ሌላ ሀገር እነዚህን የኦንላይን ትራንስፈር ሜቶዶችን የሚጠቀም ዘመድ ካላችሁ በእናንተ ስም አድርጎ ፔይ እንዲያደርግላችሁ ማድረግ ትችላላችሁ። በሁለተኛ ደረጃ ግን ራሳችሁ ማስተር ካርድ አውጥታችሁ የምትዘጋጁበት ወይ ነው። ይሄኛው እጅግ በጣም ጠቃሚ ነው። ሌሎች ክፍያዎችም ስለሚረዳችሁ በባይቢትም በተለያዩ አፕሊኬሽኖች ተጠቅማችሁ ማስተር ካርድ አውጡ። ከዛን ከማስተር ካርድ ቀላሉ መንገድ መርጣችሁ በማስተር ካርድ $1 ፔይ ማድረግ ማለት ነው። ይሄም ቀላል ነው። ቀጣይ በምሰራው ቪዲዮ ስለ ማስተር ካርድ በደንብ አስረዳችኋለሁኝ። በዛ ገብታችሁ ማስተር ካርድ አውጥታችሁ ከዛን $1 በዛ መክፈል ትችላላችሁ ማለት ነው። እነዚህ ሁለት መንገዶች ብትጠቀሙ አሪፍ ነው እላለሁ። ሌሎች መንገዶች ይኖራሉ ግን ለሀገራችን ትንሽ ወሰብሰብ ስለሚሉ ላይሰሩም ስለሚችሉ እነዚህን ሁለት መንገዶች ተጠቀሙ ለማለት ፈልጋለሁ። ስለዚህ ምን ማዘጋጀት አለባችሁ? ማስተር ካርድ ማዘጋጀት አለባችሁ። ያንን የማትችሉ ከሆነ ደግሞ ውጭ ሀገር ወይም ደግሞ እነዚህን ኦንላይን ትራንስፈር እና ማስተር ካርድ ሌሎችንም የኦንላይን ትራንስፈርን የሚጠቀም ሰው ጓደኛ ካላችሁ እሱን ፈልጉና አዳራ በሉት። በዛ መልኩ መክፈል ትችላላችሁ ማለት ነው። ሌላኛው ነገር የተጨመረው ነገር ደግሞ ፓስፖርት ነው። ፓስፖርት የሌለው ሰው ዘንድሮ ዲቪ ላይ ሞራ ነው ማለት ነው። አዲሱ ህግ ላይ ፓስፖርት እንግዲህ ወሳኝ ነገር እንደሆነ ተገልጿል ማለት ነው። የፓስፖርቱን የፊት ገጽ እስካን ተደርጎ ዌብሳይቱ ላይ እንደሚሞላ ነው እንግዲህ አዲሱ ህግ የሚናገረው ማለት ነው። አብዛኛው ማህበረሰብ ደግሞ እስከዛሬ ዲቪ የሚሞላው ሰው ፓስፖርት የሌለው ነው። ምክንያቱም ፓስፖርቱን ዲቪው ከደረሰው በኋላ ማውጣት ስለሚችል ማለት ነው። ፕሮሰሱን እያስኬደ ዲቪውን ፓስፖርቱን ማውጣት ስለሚችል ፓስፖርት ላይ ብዙ ሰው አተኩሮ የሚያወጣ አልነበረም ማለት ነው። እስከዛሬ እኔ ጋር የሚሞሉ ሰዎች አብዛኞቹ ፓስፖርት አልነበራቸውም። ፓስፖርት ያስፈልጋል እንዴ ብለው ሁሉ ይጠይቁኝ ነበር። ፓስፖርት ችግር የለውም ዲቪው እንደደረሳችሁ ካረጋገጣችሁ በኋላ ራሱ ፓስፖርትን አፕላይ ማድረግ ትችላላችሁ እያልኩኝ ነበር ሰሞላላችሁ የነበረው ምክንያቱም ፓስፖርት ቀድሞ ስለማያስፈልግ ማለት ነው። በአዲሱ ህግ ግን ፓስፖርት እስካን ተደርጎ ግዴታ ዌብሳይቱ ላይ አታች መደረግ ስላለበት ፓስፖርት ግዴታ ሆኗል ማለት ነው። ስለዚህ ሁላችሁም ፓስፖርት ማውጣት ይኖርባችኋል ማለት ነው። ለዚህም ቀላሉ መንገድ እነግራችኋለሁ ማለት ነው። አገራችን ላይ ትንሽ ከበድ የሚል ነገር ሆኗል። እንግዲህ ያለን
ጊዜ ውስን ነው። ዲቪ አንድ ወር ጊዜ ያህል ብቻ ነው የሚቆየው። በእኛ አቆጣጠር መስከረም መጨረሻ አካባቢ ይጀምርና 20 21 22 አካባቢ ይጀምርና እንግዲህ ጥቅምት 20 21 22 አካባቢ የሚያልቅ ይሆናል ማለት ነው። ስለዚህ የአንድ ወር ጊዜ ነው የሚኖረው ማለት ነው። ያንን የአንድ ወር ጊዜ እንዴት አድርገን ነው ፓስፖርት አውጥተን እንዴት አድርገን ሬጂስተር እናደርጋለን በዚህ በአንድ ወር ጊዜ ውስጥ የምትሉ ፓስፖርት ለመያዝ ሁለት አይነት መንገዶች አሉ። አንደኛው መንገድ ሁላችሁም እንደምታውቁት በአስቸኳይ ማውጣት ነው። 20 ወይም 25 ሺህ ብር ከፍላችሁ አስቸኳይ ፓስፖርት ማውጣት ነው። ይሄም ትንሽ ገንዘቡ በዛ ይላል። ዲቪውም ላይደርሳችሁ ይችላል። ወይ ደግሞ ፓስፖርቱ ለሌላ ነገር የምትፈልጉ ከሆነ ማውጣት ትችላላችሁ በዚህም ወይ ማለት ነው። በዚህኛው ወይ ትንሽ ከበድ የሚላችሁ ከሆነ ደግሞ አዲሱ የኢሚግሬሽን ዌብሳይት ላይ ከሁለት ሳምንት እስከ አንድ ወር ድረስ ፓስፖርት እየሰጠ ይገኛል። ግን ይሄንን መፍጠን አለባችሁ። ልክ ይሄንን ቪዲዮ እንደለቀቅኩት ግዴታ ይሄን አፕላይ ማድረግ አለባችሁ ማለት ነው። ያን አፕላይ ካደረጋችሁ በኋላ ፓስፖርታችሁን በአንድ ሳምንት ውስጥ ሄዳችሁ አሻራ የምትሰጡ ይሆናል ማለት ነው። የአስቸኳይ አገልግሎት ብቻ ነበር የሚሰጠው። የመደበኛ አገልግሎትን መስጠት ስለጀመረ በዚህ ሳምንት ነው የጀመረው። ስለዚህ በዚህ ሳምንት ነው የመደበኛ አገልግሎት መስጠት የጀመረው። እናንተ ገብታችሁ እዛ ላይ ሬጂስተር አድርጉና አጭር ጊዜ ነው አሁን ላይ ከአንድ ሳምንት እስከ አንድ ወር አካባቢ ፓስፖርታችሁን የምታገኙበት ወይ አለ አሁን በቅርብ ማለት ነው። ይሄንን ቪዲዮ ሰራላችሁ ማለት ነው። እናንተ እዛ ላይ ሬጂስተር ካደረጋችሁ በአጭር ጊዜ ፓስፖርታችሁን ማግኘት ትችላላችሁ ማለት ነው። ካልሆነ ግዴታ አስቸኳይ ማውጣታችሁ ነው ማለት ነው። ግዴታ አስቸኳይ ፓስፖርት ታወጣላችሁ። ምክንያቱም መደበኛው ወደ 5 ወር አካባቢ ስለራቀ ማለት ነው። ስለዚህ ይህችኛዋን ዌብሳይት ብትመርጧት ብዬ አስባለሁ። ትንሽ ቢዚ ልትሆናለች፣ ኮኔክሽን ትፈልጋለች። በኮምፒውተር ነው ደግሞ መመዝገብ የምትችሉት፣ በስልክ አይሆንም። ይሄኛው ያኛው ዌብሳይት ነው በስልክ የሚሰራላችሁ። ስለዚህ ኮምፒውተር ግዴታ ነው። አሪፍ ኮኔክሽን ሊኖራችሁ ይገባል። ዌብሳይቱ ትንሽ ከበድ ስለሚል ማለት ነው። እዛ ላይ ገብታችሁ ሬጂስተር ማድረግ ትችላላችሁ ማለት ነው። እዛ ላይ ሬጂስተር ካደረጋችሁ በኋላ ፓስፖርታችሁን በሳምንት ወይ በተሰጣችሁ ቀጠሮ ቀን አሻራ ሰጣችሁ በአጭር ጊዜ መውሰድ ትችላላችሁ ማለት ነው። የዘንድሮ ዲቪ 2027 ሳይጠናቀቅ በአጭር ጊዜ መውሰድ ትችላላችሁ ማለት ነው። ስለዚህ ይሄን በደንብ ግምት ውስጥ ጨምሩት። በዚህ መልኩ እነዚህን ሁለት አዳዲስ ህጎችን ተግብረን ለዲቪ ኢሊጂብል ወይም ደግሞ ለዲቪ ዝግጁ መሆን እንችላለን ማለት ነው። ስለዚህ ዲቪ መሙላት የምትፈልጉ ከሆነ እነዚህን ሁለት አዳዲስ ህጎች ለመተግበር ተዘጋጁ። ግዴታ እነዚህን ሁለት አዳዲስ ህጎች የማተገብሩ ከሆነ የዘንድሮውን የ2027ቱን የዲቪ እድል አታገኙትም ማለት ነው። የዘንድሮውን ዲቪ 2027ን አሪፍ የሚያደርገው የሚመዘገቡት ሰዎች አናሳ መሆናቸው ነው። ዲቪ 2027ን ይመዘገባሉ ተብሎ የሚጠበቁ ሰዎች እጅግ በጣም ትንሽ ከመሆናቸው ጋር ተያይዞ ዘንድሮ ብዙ ዲቪ የሚደርሳቸው ሰዎች ይኖራሉ ተብሎ ይጠበቃል። ምክንያቱ ደግሞ የተጨመሩ አዳዲስ ህጎች ስላሉ ነው። እነዚህ ህጎች ለኛ ለኢትዮጵያውያን ትንሽ ከባድ ስለሆኑ ብዙ ሰው አይመዘገብም ተብሎ ይጠበቃል።